በክፍላችሁ ውስጥ ሆናችሁ ስታለቅሱ ማንንም የሚያያችሁ የማይመስላችሁ ትሆናላችሁ። ምናልባት በሥራ ቦታ፣ በትምህርት ቤት ወይም በቤተክርስቲያን መሃል ቆማችሁ በውስጣችሁ ባለው ባድነት ስትሰቃዩ የሚረዳኝ የለም ትሉ ይሆናል። ነገር ግን ያ ዝም ያለው አምላክ፣ ያ ፊቱን የሸሸገ የሚመስልህ ጌታ ካተነፋፈስ ይልቅ ቅርብ ሆኖ አብሮህ አለ። እንባህን እየጠረገ ነው። ልብህን እየጠገነ ነው። እግዚአብሔር ዛሬም ቢሆን ልጄ ሆይ ባትሰማኝም እኔ ግን እየሰማሁ ነው፣ ባታየኝም እኔ ግን እያየሁ ነው ይለናል። እኛ ኦርቶዶክሳውያን በአንድ መርከብ ላይ ነን። ይህ የዝምታ ዘመን ሲያልፍና እግዚአብሔር በሕይወታችን ተአምር ሲያደርግ ደግሞ ለሌሎች ምስክር እንሆናለን። በዚያ የዝምታ ዘመን እግዚአብሔር አብሮኝ ነበር ብለን የምንናገርበት ቀን ይመጣል። ያ ቀን ሩቅ አይደለም። ስለዚህ ወዳጆቼ ዛሬ ከዚህ ቪዲዮ ስትወጡ በልባችሁ ውስጥ አንድ አዲስ ተስፋ ይዛችሁ እንድትወጡ ፈልጋለሁ። እግዚአብሔር ዝም ሲል እንዳትደነግጡ፣ እግዚአብሔር ዝም ሲል እንዳትጠራጠሩ፣ እግዚአብሔር ዝም ሲል እንዳታቆሙ፣ ይልቁንም ጸሎታችሁን አጥብቁ፣ ምስጋናችሁን አብዙ። ለእናታችን ለድንግል ማርያም ሸክማችሁን ስጡ። እርሷ ወደ ልጇ ወደ ወዳጇ ታማልደናለች፣ ትነግርልናለች። ስለዚህ ሁላችሁም በዝምታ ውስጥ ብርቱ ሆናችሁ ከአምላካችሁ ጋር ተጣብቃችሁ በፍቅር እንድትኖሩ በፍቅር እኔም ጠይቃለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን ሁሉ ተራዳኢነት ከሁላችንም ጋር ይሁን። ስለተከታተላችሁኝ ከልብ አመሰግናለሁ። ይህን ቪዲዮ እናንተ ከወደዳችሁት ከተማራችሁበት ሌሎች ደግሞ እንዲማሩበትና እንዲጽናኑበት እንዲበረቱበት ለሌሎች ሼር አድርጉ። በዚህ ትምህርት ላይ